መኩሪያ የተሰኘውን የገነነ መኩሪያ ሊብሮ መጽሐፍ መርጠናል። መኩሪያን ፍለጋ ቦብ ማርሌ። እዚህ አዲስ አበባ ከተማ መኩሪያን ለመጣመር የሚፈልግ እንግዳ ሰሞኑን ብቅ ብሏል። ቦብ ማርሌ ነው። የመጣበት ዓላማ በግልጽ ባይነገርም በአደባባይ የሚያወራው ዘመዶቹና ጓደኞቹን አፍቀውት ለመጠየቅ እንደሆነ ብቻ ነበር። ዘመዶቹ እዚህ ሀገር ከመጡ ብዙ ዓመታት ቢሆናቸውም አንድ ቀን ብቅ ብሎ አይቷቸው አያውቅም። ዛሬ ግን ፈለጋቸው። ቦብና መኩሪያን ለማገናኘት በሰው ተሄደና ዋናውን ባለ ጉዳይ ለማግኘት አልተቻለም። በመጨረሻ አንድ ሰው ተገኘ። ታደሰ ይባላል። ታደሰ የዳንኤል ልጅ ጓደኛ ነው። ቦብ ሻሸመኔ በመጣ ጊዜ ዋና አስተናጋጁ ዳንኤል ነው። ታደሰ የኢህአፓ አባል ነበር። አዲስ አበባ ውስጥ ከሚፈለጉት አንዱ ነበር። በአንደኛው የመጋቢት አሰሳ ጊዜ ሻሸመኔ በመሄድ ዳኒ ቤት ተደብቆ አሳልፏል። ዳኒ ማሳልፎ አልሰጠውም። ቀን እርሻ ማሳ ውስጥ ያሳልፋል። ምሽት ቤት ገብቶ ይተኛል። አዲስ አበባ ያለ ከፍ ያለ ዕቃ በማሻሻጥና ሰዎችን በማገናኘት ይሰራ ነበር። ቀልጣፋ በመሆኑ ከብዙ ሰው ጋር ይተዋወቃል። አንድ ጉዳይ ከተሰጠው ሰምጦና አስምጦ የቤት ስራውን ይፈጽማል። ለጃማይካውያን ብዙ ጉዳያቸውን ይጨርስላቸዋል። ኢህአፓ ቢሆንም ለንጉሱ ያለው ፍቅር እንደ ጃማይካውያኑ ነው። ገብሬን ስለሚያውቅ ለዳኒ አንበሳውና ቦብን የማገናኘቱን ነገር ለኔ ተውልኝ ብሎታል። ይህንን የቤት ስራ ያዘው እርሱ ነበር። ጃማይካውያኑ በባንዲራው ላይ የሚጠቀሙት ምስል ጃንሆይ ከአንበሳ ጋር ያሉበትን ነው። ሻሸመኔ በሚገኘው መኖሪያ ቤታቸው ግቢ በር ላይ ሳይቀር አንበሳውን ይለጥፋሉ። የትኛው አንበሳ መሆኑ ባይታወቅም በኢትዮጵያ ዝነኛ የሆነው መኩሪያን ነው። ለንጉሱም ቅርብ ነው። የመኩሪያ ዝና በዓለም አቀፍ ደረጃም ከፍ ያለ በመሆኑ በህዝብ ዘንድ እጅግ ተወዳጅ ስለነበር በእርሱ ለመጠቀም ረቂቅ እቅድ ተነደፈ። ቦብ ማርሌ በአዲስ አበባ ጎዳና እየዘፈነ ይቀረጻል። መኩሪያም አብሮት ይሆናል። ሻሸመኔም አንበሳውን ይወስዱታል። ገብሬን በዘዴ ማሳመን ነው እንጂ መንግስት ማስፈቀዱ አይቻልም። ምክንያቱም ቦብ ማርሌና ጃማይካኖቹ ለጃንሆይ ያላቸው ፍቅር ከፍተኛ በመሆኑና በእርሳቸው ላይ የማምለክ ነገሩ ስላለ ለደርግ ተቃራኒ በመሆናቸው ለቀረጻው በህጋዊ መንገድ ፍቃድ እንደማያገኙ አውቀውታል። እናም ታደሰ ቅልጥፍናውን ተጠቅሞ ገብሬን አስምጦና በደም ስሩ ገብቶ ሁሉን ነገር ይጨርስና ድንገት በአጋጣሚ እንደተገናኙ ሆነው አንበሳውና ቦብ ይቀረጻሉ። ታደሰ አንድ ሁለቴ ገብሬን ጎበኘውና በወዳጅነት መንፈስ ተገባበዙ። በሶስተኛው ግንኙነታቸው ዋናው ወሬ ተጀመረ። ወኪሉ ታደሰ የአንበሳው አሳዳጊ የሆነው ገብሬን እያነጋገረው ነው። ይህ አንበሳ አለው ምን በውጭ ሰዎች ይወደዳል። ልክ ነህ። አንድ ዘፋኝ ከውጭ መጥቷል። ታዋቂ ነው? አዎ ሰዒድ እንደሆነ ገምታለሁ። ሰዒድቱ የሱዳኑ ነው። እርሱ ከሆነ ከአንበሳዬ ጋር ተነስቷል። የሱዳን ዘፋኝ ነው? አዎ። አሁን የመጣው ግን እሱ አይደለም። ታዲያ ማን ነው? ቦብ ይባላል። ቦቢ ነው ያልከኝ? ይሄ ውሻ ስም አይደለም? ቦቢ አይደለም። እና ስሙ ቦብ ነው። አላውቀው። በእርግጥ እዚህ ሀገር አይታወቅም። እኔ ብዙ ዘፋኞች አውቃለሁ። እነማንን በስም ለይቼ አላውቃቸውም፣ ግን ዓለም አቀፍ ዘፋኞች መሆናቸውን ይነግሩኛል። ብዙዎቹ ነጮች ናቸው። ብትነግረኝ በስም አውቃቸው ነበር። ስማቸውን አላውቀውም። አንተ ያልከኝ ዘፋኝ ነጭ ነው ጥቁር? ሁለቱም። ማለት የተከለሰ ነው? የጣሊያን ክልስ አይደለም። እርሱ ቢሆን ትክክል ነው። የሚመረጠው የጣሊያን ክልስ ነው እንዴ? እነሱ በሀገራችን በጣም ተዋልደዋል። ደሞ ምን ብዙዎቹ ሀበሻ ናቸው። ሀበሻ ሲባል ከጣሊያን የተከለሱት የሚያደሉት ለትውልድ ሀገራቸው ነው። እንደዚህ ነው እንዴ? አዎ። ልጆች የሁለቴ እናታቸውን ይፈልጋሉ። ልጆች ሁሌም እናታቸውን ይፈልጋሉ። እርሱስ እርግጥ ነው። ከጣሊያን ሴት የወለደ አላውቅም። እንዴት? የጣሊያን ወንዶች ናቸው ወደ ኢትዮጵያ የገቡት፣ ሴቶቹ አልመጡም። ገባኝ። የልጆቹ እናት ናቸው እዚህ ያሉት ለማለት ነው። እንደዚያ ነው። እና ይሄ ዘፋኝ የጣሊያን ክልስ ካልሆነ ተቀባይነት የለውም እያልከኝ ነው? እንደሱ እያልኩ አይደለም። እና እንዲሁ ለማወቅ ብቻ ነው። ለማወቅ ከሆነ የጣሊያን ክልስ አይደለም። እሺ ተቀበልኩክ። አሁን ወደ ጉዳዩ እንስለቅ። ይቻላል። አንበሳውን በጣም ፈልገነው ነበር። ለመግዛት ነው? ይሸጣል እንዴ? አይሸጥም። የጠየቅኩ አጥብቀ ስለጠየቅከኝ እኮ ነው። ግዢ አይደለም። ለመሆኑ ግን ቢሸጥ ስንት ያወጣል? እርሱን መሸጥ ሀገርን አሳልፎ እንደመሸጥ ነው። ምን ማለት ነው? የሀገር ምልክት እኮ ነው። ዋጋው በምንም አይተመንም እያልክ ነው? ብዙ የአፍሪካ መሪዎች ሽጡልን ብለው ጠይቀው ተከልክለዋል። የጠየቅኩ እኮ ዋጋውን ነው። እኔም ነገርኩ። የአፍሪካ መሪዎች ብዙ ገንዘብ አላቸው፣ ነገር ግን ዋጋው በእነሱም ቢሆን አልተጠራም። ማለት ዋጋ የለውም አልተተመነም ማለት አይተመንም ማለት ነው። አዎ። የተገዛው በስንት ብር ነው? በግዢ አይደለም በስጦታ ነው። በጣም ግርማ ሞገስ ያለው አንበሳ ነው። አዎ እውነት ነው። አሁን ወደኛ ጉዳይ እንግባ። ንገረኛ።
እንዳልኩ ይሄን አንበሳ ፈልገነዋል እኮ ለምን እንደሆነ አልነገርከኝም ያልኩ ዘፋኝ ይፈልገዋል ሰውዬ የሚመጣው መቼ ነው እዚህ ነው ያለው ኑሮ እዚህ ነው አይደለም የመጣው ለእንግድነት ነው ተጋብዞ ነው አይደለም ዘመዶቹን ለመጠየቅ ነው የውጭ ዘፋኝ እዚህ ዘመድ አለው እንዴ ኢትዮጵያ እኮ ነው ኢትዮጵያዊ ነው እኮ የውጭ ዘፋኝ ነው አላልከኝ የውጭ ሆኖ ኢትዮጵያን የሚወድ ኢትዮጵያዊነትን የተቀበሉ ዘመዶች አሉት እዚህ አዲስ አበባ ነው አይደለም እና የት ነው ሻሸመኔ እስኪ ግልጽ አድርግልኝ ጃማይካዎች ናቸው ጃማይካ ምንድነው ሰው ነው ሰውማ ሰው ነው ስለ ነገሩ ግለጽልኝ ማለቴ ነው ጥቁርና ነጭ ናቸው እርሱም ማለት አይደለም እና ኢትዮጵያ ውስጥ ቱሪስት ነው ወይስ አይ ነዋሪ ናቸው ነዋሪ ማለት ጃንሆይ ጃማይካ በሄዱበት ጊዜ ሀገራችን ሀገራችሁ ናት አሉ እና ጃንሆይም በሀገራችን መኖር ከፈለጋችሁ እንደ ኢትዮጵያ እንቀበላችኋለን ብለው ነገሯቸው እና ወደዚህ መጡ አዎ አሁን ሻሸመኔ በቋሚነት እየኖሩ ነው አዎ ንጉሱ ቦታ ሰጥቷቸው እርሻ እያረሱ ይተዳደራሉ ገበሬዎች ናቸው እንደዛ ማለት አይደለም ይሄንን ዛሬ መስማቴ ነው አረ ከመጡስ ቆይተዋል የጃንሆይ ዘመዶች ናቸው እንደዛ በለው እርሳቸው ንጉሳችን ናቸው ይላቸዋል እንዲያውም ምን እርሳቸውን የሚያዋቸው እንዳምላክ ነው እስከዚህ ደረሰ አዎ የነገርከኝ ፈጽሞ ያልጠበቅኩት ነው ምኑን የገረመ ምኑን ያስገረመ በግብርና የሚተዳደሩ የውጭ ሀገር ሰዎች መኖራቸው በእርግጥ ብዙ ሰው ያውቃቸው እኔም የንጉሱ እንግዳ ስለሆኑ ተቀብያቸዋለሁ ስለዚህ ፕሮግራም ትይዝላቸዋለህ ችግር የለም ፎቶ መነሳት ነው አይደል ከዚህ በላይ ምን ፈለክ ፊልም ቀረጻ ነው እንደዚህ ነው እንደምትፈልጉት አዎ ደግሞ ምን የቀረጻው የተለየ ቦታ ነው የት ነው ሻሸመኔ ምን ይሰራል ሰውየው ጃማይካዊ ነው አላልኩም እንዴ እና ዘመዶቹ ባሉበት መቀረጽ ይፈልጋል እዚያ እንኳን ለመሄድ ችግር ነው ሁሉንም ነገር እናመቻቻለን አለቆቼ ማስፈቀድ አለባችሁ ነገሩ ወደ አለቃችሁ ባይሄድ ጥሩ ነው አለቃይ ሳይፈቅድ አንበሳውን ይዤ ክፍለ ሀገር መሄድ ይመስላል አንድ ምክንያት ፍጠር ምን ላንሸራሽሮ ብለ ሽርሽር ተብሎ ቦታው ከአዲስ አበባ ከ10 ኪሎ ሜትር በላይ ከራቀ አለቃይ መፍቀድ አለበት ስለዚህ አይቻልም ማለት ነው አዎ የምትፈልጉትን እዚህ ከተማ አድርጉ ለዚያም ፍቃድ ጠይቁ ለከተማም አዎ ግን ተባራሪ ከሆነ እንደምንም እቸገርልሃለሁ ተባራሪ ማለት ምንድነው ከስራው ሲመለስ መንገድ ጠብቃችሁ መቅረጽ ትችላላችሁ መድረክ ላይ ብናዘጋጅስ እንዴት እርሱ እየዘፈነ አንተ ከናንበሳው አጠገቡ ትሆናለህ ችግር የለም ለአንበሳ በሚመጥን አይነት እናዘጋጃለን እንዴት ማለት መድረኩ ላይ ከዘፋኙና ከጥቂት ሙዚቃዎች ተጫዋቾች በስተቀር ሌሎች ሰዎች እንዳይኖሩ ይደረጋል ሌላስ በጣም የሚያንባርቅ የሙዚቃ መሳሪያ አይኖርም ተቀባዮችስ እስክስታ የሚወርድና ተቀባይ መኖር የለበትም እስክስታ አይወረድም ብቻ በቦታው ተወዛዋዥ አያስፈልግም ዘፋኝ ብቻ አዎ እሺ በዋና ጎዳናዎችስ ላይ ዘፋኝ ደግሞ በየመንገዱ ምን ይሰራል አዎ ግን እነሱም በጎዳና ላይ መቅረጽ ፈለጉ ግን አንተ የምታወራኝ ስለ እውነተኛ ዘፋኝ ነው አዎ ሲዘፍን አይተዋል ውጭ ሀገር አይቼዋለሁ ታዲያ ጎዳና ላይ ለምን ይዘፍናል ትላለህ እኛ ሀገር አልተለመደም እንጂ በውጭ ሀገር እየተሰራበት ነው ለማንኛውም እቅዳችሁን አቅርቡ እናቀርባለን ደግሞ ገንዘብ ትከፍላላችሁ እንከፍላለን ስንት ነው እቅዳችሁን ስታቀርቡ አንበሳው ስንት ቦታ እንደምትጠቀሙት አይተን ዋጋ እናወጣለን እሺ መጀመሪያ ካንተ ጋር በደንብ እንግባባ ተግባባን እኮ እንደርሱ አይደለም እና ቤተሰባይነት እንፈልጋለን በቤተሰብ ደረጃ ተቀራርበን እያወራን እኮ ነው ገብሬና ታደሰ በብዙ ጉዳይ ተዛመዱ እነርሱም ሐሳባቸው አለቃው ሳያቅ አንበሳውም ከቦብ ጋር አጣምረው ስራው እንዲከናወን ነው ጉዳዩ ወደ ገብሬ አለቃ ከሄደ ማን ነው ምንድነው ለምንድነው በሚል ጥያቄዎች ይመጣሉ ያን ጊዜ ጃማይካዎች ለፈለጉት ስራ አንበሳውን አይተጠቀሙበትም እንዲያውም ከናካተው ያገኙትም ደግሞም አጠገቡ እንዳይደርሱ ይደረጋል ለዚህም ነው ሳተናው ታደሰ እንደምንም ገብሬን አግባብቶት ጉዳዩ ወደ አለቃው እንዳይሄድ በብዙ የጣራው ደግሞም እየተሳካላቸው ነው ገብሬ አላወቀም እንጂ ነገሩ እባብ አንገቱ ላይ እንደመጠምጠም ነበር ቦብ ከመኩሪያ ጋር ከተቀረጸ ደግሞ አንበሳው ይገደላል ገብሬም ወደ እስር ቤት ይገባል ግን እነርሱም የሚፈልጉትን ለማድረግ ተዘጋጅቷል አንዳንድ ጊዜ ለአለቃው ሳይነገር አንበሳውን ለሚፈልጉ ሰዎች እንደ ሁኔታው አድርጎ ያስተናግዳል በጊዮን ሆቴል በነበረ ዝግጅት በተሳተፉ ጊዜ ስራውን ጨርሶ ሊመለስ ሲል ሰይድ ከሊፋ የተባለው የሱዳን ዘፋኝ ያለምንም ያለቃው ፈቃድ ከአንበሳው ጋር ፎቶ ተነስቷል ፊልምም ቀርጸውታል ስለዚህ አሁን ቦብ ማርሌ እንዲሁ ቢያደርግ ችግር የለውም ግን ገብሬ ከቦብ ጀርባ ያለውን ነገር አለማወቁ ነው ቦብ ማርሌ እዚህ ለምን እንደመጣ ገብሬ የሚያውቀው ነገር አልነበረም ዘፋኝ ነው የመጣው በቃ እንደሙያው ሊዘፍን ነው ልክ እንደ ሰይድ ከሊፋ ይቀርጻል ከዚያም ወደ ሀገሩ ይሄዳል ይሄኛው ግን በክሊፕ ደረጃ ቦብና አንበሳው ተቀርጸው
የንጉሱ ምስል በቅንብር ገብቶ የጃንሆይን መልካምነት ለዓለም ለማሳየት እንደተፈለገ ገብረ ያውቅ። ይህ ነገር በዓለም አቀፍ ከሄደ ደርግን ቀንድ ሊያስነቅለው እንደሚችል አልተገነዘበም። ምክንያቱም ጃማይካውያንን አያውቃቸውም። የቦብን ማንነት አልተረዳም። ታደሰ ከገብሬ ጋር የተነጋገረውን እያንዳንዱን ነገር ለዳንኤል ሊች ነገረውና ነገሩ የሞተና ያለቀለት እንደሆነ አስረዳው። ዳንኤል ደስ አለው። እንዴትና መቼ ቀረጻው እንደሚካሄድ መማከር ጀመሩ። አንበሳውና ቦብ ሊገናኙ ነው። ጃንሆይ በቦብ ልብ ውስጥ አሉ። አንበሳውን ደግሞ በግንባር ሊያገኘው ነው። ከዚያም የሚሆነው ይሆናል። ግን ቦብ እንዴት ወደ አዲስ አበባ ሊመጣ ቻለ? ጃማይካውያንስ እንዴት በሀገራችን ተገኙ?